አለመግባባትን በውይይት መፍታት የኖረ ኢትዮጵያዊ ባህል ነው። አንዳንድ ጊዜ ግን ይህንን መልካም ልምድ በመጣስ በውይይት ሊፈቱ በሚችሉ አለመግባባቶች መነሻነት ወንጀሎች ሲፈጸሙ ይስተዋላሉ። እነዚህ ወንጀሎች ከአፈጻጸም ባህሪያቸው አንጻርና በሚያስከትሉት የጉዳት መጠን በቀጥታ በወንጀሉ ሰለባዎች ቤተሰቦቻቸውና በአካባቢያቸው እንዲሁም በማህበረሰቡ ላይ የሚያሳርፉት የአካልና የስነ ልቦና ጉዳት ቀላል አይደለም። ጥር 12 ቀን 2017 ዓ.ም ከቀኑ 7 ሰዓት ሲሆን በቦሌ ክፍለ ከተማ ወረዳ 12 ክልል ልዩ ቦታው ቡልቡላ ቡና ገለባ ተብሎ ከሚጠራው አካባቢ በአንድ ግለሰብ መኖሪያ ግቢ ውስጥ እንግዳ የሆነ የአካባቢውን ጠረን የቀየረ ሽታ በመኖሩ ነዋሪዎቹ በአካባቢው ላለ ፖሊስ ጣቢያ ሪፖርት ያደርጋሉ። እሁድ ቀን የወንድሜ ልጅ ደወለልኝ። አረ ምንድነው እናቴ ምንድነው እሱ ቤቱ ግቢው ይሸታል እየሸተተኝ ነው አለኝ። የዓመት በዓል ስጋንን ቤት ትቶ ይሆናል ታዲያ ምን እናደርግ ምን ይሻለናል አልኩት። እኔ እንጃ እኔ ምን እንደማደርግ ራስሽን ነይ አለኝ። እንደገና ደግሞ ሰኞ ጠዋት ደወለልኝ በ12 ደወለልኝ። አረ ምን ይሻለኛል ይሄ ነገር እኮ አላስቀምጥም ብሎኛል አለኝ። አረ ሂድና ፖሊስ አመልክት እኔ አሞኛል ስለመመኝ መምጣት አልችልምና ሄደ ፖሊስ አመልክት አልኩት። ሄደ እነሱን ይዟቸው መጥቶ ከዛ እንዳም ከሱ ከልጁም አይደለ አረ ማዘር አይመጡም እንደ ሰው ገለ ሄዶ እኮ ነው ምናምን ሰማሁኝ። የአዲስ አበባ ፖሊስም የደረሰውን አቤቱታ መነሻ በማድረግ በአካባቢው ላይ በመሄድ ተዘግቶና ተቆልፎ የነበረውን ቤት ሲከፍት ማንነቷ የማይታወቅ አንዲት ሴት ሕይወቷ አልፎ በማግኘቱ የክትትልና ኦፕሬሽን ቡድኑና የምርመራ ክፍሉ በመቀናጀት የሟችን ማንነትና ገዳዩ ማን ነው የሚለውን የማጣራት ስራ ጀመረ። ጥቆማ ከደረሰበት ቀን ጀምሮ ለ5 ቀናት ተከታታይ ተጠርጣሪን ለማወቅ ቦታ ላይ ደረሰን። መረጃ ስናሰባስቦ ሟች በስምም ያልታወቀች በመሆኑ ሟችን ለማወቅ የተለያዩ አካባቢ ላይ የተቀመጡ ዶክመንቶች ነበሩ። በዛ መሰረት ውጭ ሀገር የመጣችው መሆኑን የሰነድ መስረጃ ከውጭ ሀገር ትኬት የቆረጠችን ፓስፖርት ቁጥሯን ትኬት ቁጥሯን ካገኘነም በኋላ በዛ መሰረት ትኬት ቁጥሯን ይዘን ማነች የሚለው ነገር ምርመራን ጀመር ነው። አንድን የተፈጸመ የወንጀል ድርጊትን እውነትን የማውጣት የፖሊስ ኃላፊነትና ግዴታ መሆኑ ይታወቃል። ወይንሸት ንጉሴ ጉራራ የተባለችው በቀን 5ኛ ወር 2017 ከምሽቱ 2 ሰዓት ከአረብ ሀገር ወደ ቦሌ ኤርፖርት መጣ። አንድ ተጠርጣሪ ግለሰብ ተቀብሎ ወደ ቤቱ እንደወሰደ ማስረጃ ያገኘ ነው። በዛ መሰረት ተጠርጣሪ ማን ነው የሚል ተጠርጣሪውን ለማወቅ ክትትላችን ቀጠል ነው። በምርመራ ቡድኑ ተቀናይቶ እዛ ወንጀል ስፍራ ላይ እየሰራን እያለን ተጠርጣሪ በ17 5ኛ ወር 2017 ዓ.ም ከቀኑ 11 ሰዓት አካባቢ ላይ ቁጥጥር ስር ውሎ ምርመራ እያጣራን እንገኛለን። ሟች ከተከሳሹ ጋር በ2007 ዓ.ም ትውውቅ እንደነበራቸውና የተወሰነ ጊዜ ቆይተው እንደተለያዩ ከቅርብ ጊዜ በኋላ በመደዋወል የፍቅር ግንኙነታቸውን እንደ አዲስ እንደጀመሩ ፖሊስ በምርመራ ይደርስበታል። በ2017 መስከረም ወር አካባቢ ላይ ይገናኙና በኢሞ ይደዋወላሉ። በኢሞ ሲደዋወሉ ሟች ወይንሸት ንጉሴ የተባለችው በኢሞ የት ነኝ ብለው ይጠይቃታል ተጠርጣሪ ግለሰብ። ከዛ በኋላ ወደ አረብ ሄጃለሁ 2 ዓመት ሆኖብኛል ሊመጣ ነው ምናምን ብላ ከተነጋገሩ ይመጣለሁ ብለው ምንም ለቤተሰብ ሳትናገሩ ቀጥታ ቦሌ በ5ኛ ወር ከምሽቱ 2 ሰዓት አካባቢ ደውላ በኢሞ ተነጋግሮ ትመጣለች። ሟችን ወደ በታክሲ ቢጫ ታክሲ ወደ ቤቱ ከወሰዳት በኋላ ሟችን ቤቱን ካስገባት እሷ ሳትፈልጉ ግብረ ስጋ ግንኙነት እናርግ አብረን ተኛ በማለት ከጠይቃት በኋላ እሷም በወቅቱ እንመረመር ለምንድን ነው እንደዚህ ምን ሆኖ ብላ ስትመልሰው ስሜታዊ በመሆን ተጠርጣሪው ግለሰብ ቤት ውስጥ በነበረው መዶሻ በቀኝ እጁ በመያዝ 2 ጊዜ ሟችን የግራ አንገቷን በመምታት ሟችን ከገደላት በኋላ የሟች ንብረቶችን የተለያዩ ነው ታብሌቶች ቦርሳዎችን ሻንጣዎችን እና ሞባይል አሜሪካን ዶላር
ይዛ የመጣችው ከ2 አመት ሙሉ የለፋችበት ይዛ ከዛ በኋላ ተሰወረብን። ሟች ወይንሸት ንጉሴ የተባለችው ግለሰብ የ34 አመት ጎልማሳ ስትሆን የአንድ ልጅ እናት ነበረች። ወይንሸት የእሷን የልጇንና የቤተሰቦቿን ህይወት ለመቀየር ለበርካታ አመታት በተለያዩ አረብ ሀገራት እየሄደች እየሰራች ወደ ኢትዮጵያ በመምጣት ልጇንና ቤተሰቦቿን አይታ ትመለሳለች። ከ10 አመት ቆይታ በኋላ ሟች ወይንሸትና ተጠርጣሪው ግለሰብ ከመስከረም ወር 2017 ዓ.ም ጀምሮ በኢሞ እየተደዋወሉ ስለ ወደፊት ኑሯቸው እቅድ በማውጣት ማውራት ይጀምራሉ። ሟች ወይንሸት ለተጠርጣሪው ግለሰብ በመደወል ጥር 2 ቀን 2017 ዓ.ም ከምሽቱ 2 ሰዓት ወደ ኢትዮጵያ እንደምትመጣ ነግራው ኤርፖርት እንዲጠብቃት በማሳወቅ እሱም ይጠብቅና ያገኛታል። ጠራ እንድደውላ እመጣለሁኝ አለችኝ። አመሽቶ 2 ሰዓት ነው የገባቸው። ታክሲ ይዘን ወደ ቤት ሄድን። እዛ እራት በላን። በቃ አንተ ጋር ግንኙነት ማድረግ አልፈልግም አለች። ለምን ስላተኝ አይ አንተ ጋር ዛሬ ግንኙነት ማድረግ አልፈልግም ሌላ ጊዜ ነው አለች። ከዛ በዚህ መሀል ነው የተጣላ ነው። መዶሻን ስቻ አንገቷን መታወት። ከዛ ህይወቱ አለፈ። ቤቱን ዘግቼ ወጥቼ ሄድኩኝ። ልብሱን ላይ ደፍቼ ነው ዝም ልብስ ላይ ደፍቼባት ነው ወጥቼ ሄድኩኝ። ከዛ ሌላ ቦታ ሄጄ ቤት ተከራይቼ ተቀመጥኩ። ፖሊሶች ያዙኝ። ትዳር መስቼ ከሱ ጋር እኖራለሁ በሚል የሱን ባህሪ ሳት ላይ ቀጥታ 2 አመት የለፋችበትን ይዛ ምንም ሳትበላ ለቤተሰብም ሳትደውለው ልጁም ሳታገኘው መሀል ላይ ነው የቀራቸው። ተጠርጣሪው ግለሰብ የወንጀል ድርጊቱን ከፈጸመ በኋላ የሟችን ገንዘብና የተለያዩ ንብረቶችን በመዝረፍ ከአከራዮቹ ሲከራይ ያስያዘውን መታወቂያ ኮፒ በመውሰድ ራሱን ለመሰወር በርካታ ጥረቶች አድርጎ ነበር። ቤት ከዚህ በፊት ተከራይቶ የሚኖርበት ቤት መታወቂያ አስሶ ነበር። መታወቂያንን ጭምር ይዞ ነው ጠፋ። ተጠርጣሪው ራሱን እንዳይታወቅ አድራሻው እንዳይታወቅ እንዳይያዝ ለማድረግ የታሰበው ሟችም አድራሻውም እንዳይታወቅ ከዛ ፓስፖርቷን ይዞ ከዛ ከግቢ ውጪ ወጥቶ ቱቦ ውስጥ ከቶ አድራሻው ውሃው ውስጥ ገቶ አድራሻው ፓስፖርቷን እንድጠፋ አረገው። እሷ ይዛ የመጣችው $1100 የአሜሪካን ዶላር ብር ነበር። እሱንን ወደ በሌላ ደላላ በሌላ ሰው አማካኝነት አድራሻው እንዳይታወቅ በራሱ ስም ከገባ ሊያዝ ይችላል። በራሱ ስም በሌላ በጓደኛም ከገባ ሊያዝ ስለሚችለው በማሰብ ህገወጥ መንገድ $1 በ139 ብር ከመነዘራ በኋላ ተጠርጣሪው ስንይዘው ይዘን ስንመረምረው የሟች ንብረቶችን እሷን ከደልኳት በኋላ ወስጃለሁ። ምሪቱን ይዘን ቀጥታ ወደ ቦታ ስንሄድ እነዚህ ታብሌት፣ ሞባይል፣ ቦርሳ፣ ሻንጣ፣ ልብሶች፣ ሽቶዎች፣ ጫማዎች እነዚህ ንብረቶችን ይዘን በምርመራ ላይ እንገኛለን። ስመጥ ይሰጥኛል። ሲሄዱ ራሱ አይወስዱትም ኮፒው። እንደዛ ነው በቃ። ይሄም ይዞ ተቀብሎታል እኮ ነበረው። እኔ አሁን አዲስ መታወቂያ ያወጣለሁኝንን እኔነቴን የሚገልጽ እሱ ነው፣ የለኝም ሌላ ስጠኝ ኮፒው ነው ብለኝ ነው የወሰደው ነው ያለው። በፍቅር ሰበብ እንኳን ተዘርፎ ተሰርቶ ፍላጎት ላይ ሞላ የሰውን ህይወት ጭካኔ በተሞላ መልኩ ማጥፋት ለምን? 10 ቀን የቆየ አስክሬን ነው የተነሳው። በዛ መሰረት ነው ምርመራው ተጠናክሮ ወደ ቦታ ከሄድን በኋላ ተጠርጣሪ ፍለጋ ጀመርን። በሁለት ዘግቶ ቤቱን ተሰውሮ ከዛ በኋላ አካባቢ ላይ እንዳልተመለሰ በዛ ብርቱ ክትትል ስናደርገው ተጠርጣሪው በ17 ተያዘ። ሳምንት ሙሉ አንድ አስከሬን በር ቆልፎ ማቆየት ማለት ይሄ ሰዋዊ ፍጡርነትም አይደለም። በእግዚአብሔር ዘንድም እጅግ አስጸያፊና የሰው ክቡርን የሆነውን የሰው ልጅ በዚህ ያህል ሰው ከሞተ በኋላ በር ቆልፎ መሄድ ማለት ግድያ ብቻ የሚገልጸው ነገር አይደለም። ይሄ ውድ የፕሮግራማችን ተከታታዮች ለ2 አመት ያህል ወይንሸት የናፈቋት ቤተሰቦቿ የምትመጣበትን ቀን በጉጉት እየጠበቁ ነበር። ከዝግጅት ክፍላችን ጋር ቆይታ ያደረጉት የሟች ቤተሰቦች ይህንን የወንጀል ድርጊት መፈጸሙን የሰሙበትን አጋጣሚ ነገሩን። ወንድሟ መስነት ነገረችን። ቅዳሜ ዕለት አርፋለች ስትለኝ እንዴት ሆነ ያላመንኩት እውነት ለማለት አሁን ራሱ አላምነው አልቻልኩም። ማለት አሁን ነገሩ የሚገርምሽ ነገርሞ ገዳዩ የኔ ጓደኛ መሆኑ እኔ እሱም እንዳሳደኩት ሙያው ልቃን ስራ ነገ ጀምሮ እኔ ያስተማርኩት ልጅ መሆኑ እኔ ማመን አቃተኝ። የእናንተ መምሪያ ለእኔ ደወለልኝ። ወይንሸትን ታውቂያታለሽ ሲለኝ አዎ አልኩት። 3ኛ ፖሊስ ጣቢያ ነይ፣ በምን ምክንያት ነው የምመጣው? ለምንድን ነው የምመጣው? ምን ሆና ነው አልኩት። ከዛ እንደዚህ ስለው አይ ትንሽ ጉዳት ደርሶባት ነው እና እንድትመጪ ብቻሽን እንዳትመጪ ከሰው ጋር ነይ አለኝ። እኔ ደነገጥኩኝ።
በጣም ደነገጥኩኝ። ግን መቼ ነው ስለው ጥር 2 አለኝ። እንዴ እንደዚህ ነው ለኛ እኮ ጥር 2 ሳይሆን ጥር መጨረሻ እንመጣለን ያለችው። እኛ ግን ከወር በኋላ ከጥር የካቲት 1-2 አካባቢ ትመጣለች ብለን ስንጠብቃት የነበረ። እዛ በዚህ አጋጣሚ እንደዚህ ሆነች። አኔ ከነነገ ዱዋለ ኮቲ አቺ ፖሊሲ ወይና ደወለ። እኔ የእናቴ ሞት የሰማሁት የሆነ ፖሊስ ደውሎልኝ የቤተሰቦችን ስልክ ስጠኝ አለኝ። አብሬ የምኖርባቸውን ሰዎች ስልክ ሰጠሁት። እነሱ አርብ ዕለት ሂደው እዛው አሉ። እኔ ለሌላ ጉዳይ መሰለኝ። ይሄ መሆኑን አላውቅም ነበር። ፖሊሱ ደውሎልኝ እሷ ሆስፒታል ነው ያለችው አለኝ። ይዘውኝ መጠው እሷ እንደሞተች ነገሩኝ። እናቴ እኔን ለማሳደግ ብዙ ነገር ሆናለች። ዱርዬ እንዳትሆን ትለኛለች። በመማሬ በጣም ትደሰታለች። እኔም እሷን ደስታዋን ለማየት እየተማርኩ ነው። በእኔም ውጤት በጣም ትደሰታለች። ለአንተ ብዬ ነው እላይታች የምለው ትለኛለች። ሞቷን ስሰማ በጣም ነው ያዘንኩት። ሞቷን ከሰማው እለት አንስቶ አሁንም እናቴ ትመለሳለች ብዬ ነው የማስበው። እውነት አይመስለኝም። አስክሬኗንም እዛው ነው ያየሁት እንጂ እዚህም አላየውም። ሲቻ ወሊገድ ካደና እንጂ ባይገድን ማለን ጎዳኒ ዱጋማማው ዱጋነት ፈካቱን ማኔጋ አሁን ማመስን ማኔጋሺ እንፍት ጀማል ያኒ ሪፍሺት ነገር ያስማ ፊደን ያስተከጅርቱ ነገር ያቹ መተነርጌ ይህንን የወንጀል ድርጊት የፈጸመው ተጠርጣሪ ይያዛል ብላችሁ አስባችሁ ነበር ወይ? በመያዙስ ምን ተሰማችሁ ስንል ጠየቅን። በመያዙ እጅግ በጣም ደስተኞች ነን። ይህ ሁሉ የምታየው ህዝብ እንደዚህ ሁሉ ተነቃንቆ እንትን ያደረገው ነገር ምን አይነት ሰዋዊነት ፍጥሩ አለ? ምን አይነት ሰው ነው ወይ እንደዚህ ሰው በሰው ላይ በዚህ ያህል ልክ መጨከን ማለት እጅግ አረመኔያዊነት ነው። ደስታ ብቻ ሳይሆን ይሄ ልጅቷ እንደተነሳች ነው የቆጠርኩ። ማለት አሁን ደመከልቦ ነው ቤተሰብ ወይም ሞተች ብሎ አልቀበሩት ወይ ያለች ብሎ አልመጣችም። እንደ አየር ላይ በዚህ ውለታቸው የሚሰማ ደስታ ምንም ባይሰማ እንደው ይሄ ትልቅ ደስታ ነው የሚሰማው እጅግ በጣም። ሰላሌ ፊቼ እንደደረሰን አስከሬናችን ቁጭ ካረግን በኋላ ሲነግሩ በቃ ተረጋጋን። በቃ ዋና መያዙ ነው፣ የትም ሀገር ይሁን መያዙ ነው የምንፈልገው ብለን በቃ ተደስተን አነ በከጋሪ ገውት ባይ እናቴ በእኔ ጥሩ ቦታ መድረስ በጣም ትደሰታለች። እኔ ስማርላት አይታኝ በጣም ትደሰታለች። እኔም ብላ ነው ወደ ውጭ ሀገር የሄደችው። ለእኔ ብላ ወደ አያቴ ወሰደችኝ። እዛም የሰላምና የጸጥታ ችግር ነበር። ከዛም በኋላ ተማር ብላ ወደ ጫንጮ ትምህርት ቤት አስገባችኝ። እኔ እሱ በመያዙ በጣም ደስተኛ ነኝ። ይህ ሰውዬ ባያዝ ኖሮ በሌላ ትውልድ ላይ ችግር ይፈጥር ነበር። ለብር ብሎ እናቴን ገደላት። መያዙ ጥሩ ነው። ነገም ሌላ ሰው ገሎ እኔን እንዳቃጠለኝ ሌላም ሰው ያቃጥላል። ዱቀሙ ባቲንስ ዳሎተ ብራት ረት ሰረኮን ብራቱማ ነም ብራት ሰጅ ኢየሱስ አነፉ ብሪ ደዲ አዳኩ ናላጂሲ በቃው ሳቲጋ ስላቦሩስ ነም ብራ ከስመተጂሲ አኩማን ጉበደ ከነተ ነም ብራ ከነጉባ አንድን የወንጀል ድርጊት ስንፈጽም ይህንን የወንጀል ድርጊት ብፈጽም በሰዎች ላይ ምን አይነት ጉዳት አደርሳለሁ፣ በእኔ ላይስ ምን ይደርስብኛል ብሎ ማሰብ ተገቢ ነው። ጸጽቶኛል። ምክንያቱም ለፖሊስም መስጠት ነበረብኝ። እሷንም ለሰዎቹ ደውዬ ቢያንስ በሩን ገንጥሉት ብዬ መናገር ነበረብኝ። አልተናገርኩም። ይሄ ራሱ ትልቅ ከስተት ላይ ሌላ ትልቅ ስተት ድጋሚ ሁለተኛ ወንጀል ነው የሰራሁት። ነገ እኔና ቤተሰቤ ያልፍልኛል፣ የተሻለ ኑሮ ኖራለሁ ብላ አንገቷን ደፍታ በሰው ሀገር ስትሰራ የነበረችው ግለሰብ ሀገሯ ገብታ የጓጓችለትን ኑሮ ለመኖርና የናፈቀቻቸውን ልጇንና ቤተሰቦቿን ለማግኘት እንዲሁም ከተጠርጣሪው ጋር በትዳር ተጣምራ አብረው ለመኖር ባሰበችው ግለሰብ ሕይወቷ አልፏል። በአካባቢያችን የምናያቸውን ድንገተኛና አጠራጣሪ ነገሮች በምናይበትና በምንሰማበት ወቅት ለጸጥታ አካላት ማሳወቅና መተባበር ይኖርብናል እያልን እንግዶቻችን ባስተላለፉት መልእክት አበቃን። አንድ ሰውን ስንጠጋ ወይም ጓደኝነት ስንመርጠው ባህሪ ምንድነው፣ የት ነው የሚውለው፣ ምንድነው የሱ አኗኗር ሁኔታ ባህሪውን ካጠናን በኋላ መጠጋት አለብን። ከንጂቹ ወርባድ ፖሊስ ወጠቀና አንንቀው እንግዲህ እጅግ አድርጌ ፖሊሶቹን አመሰግናለሁ። እሱ ከተያዘ በምድር ማንኛውንም ወንጀል ሰርቶ ማምለጥ ይቻላል ብዬ አላስብም። አኒ በቃ ዱጉማ
ቢኬኝ ስሪቴ ገማከኝ ሩተነመለ በጣም ነው የማመሰግነው ኃላፊውንም መርማሪውንም ሁሉም ፖሊሶች በጣም ነው የማመሰግናቸው። ክብር አለኝ ለነሱ ክብር አለኝ።